የእውነት እንድትረዳኝ ይፈልጋል። ዳግም የእውነት አስረዳለሁ። እኔም ብዙ መናገር የምፈልገው ነገር አለኝ፣ ግን በቃ አሁን ሰውነቴን ተንቀጠቀጠ ነው። ምንም አልቻልኩም ማለት ሳይክ ከግማሹ በላይ ጠፍቶብኛል አንደበቴ ጋር። ሁለተኛ ላይ ደግሞ በቃ መናገር ምላሴ ጋር በጣም አላውቅም፣ እየፈለኩኝ አልቻልኩም። እና በዛ ምክንያት ብዙ ምል ነበረኝ፣ ግን በቃ አይ እንዲህ እንድትሆኚ ሳይሆን ያው አይደለም ሀሳብሽን እንድትናገሪ እኔ በቃ እሱ ስላፈቀርኩት ምናምን ማግኘት ያለ በቃ እኔ እንደምወድህ በደንብ እንድትረዳልኝ ይፈልጋል እንጂ ምንም በዚህ ሰዓት እኔ እወዳለሁ ሳልኩ እወድሻለሁ እንድትለኝ አልጠብቅም። እንኩና ምንድን ይሄ ልስጥሽ አንተ እኔ እኮ ከሷ ያንተ ነው የሚወሰው እኮ ነው አይደል? አሁን እኮ እዚህ ጋር እኔ ይኸውልህ አውቀዋለሁ የፍቅርን ነገር በትንሹ ነው ምን እንዳይፈጠር ነው ግን ላይ ምን ታቋላ እሺ ምን እንድትላተና አይደለም ነገር በእንባ ነው ውስጤ ጋር በአንተ ፊት ለፊት እንድትነግረው ብዬ ነው። ይኸውልሽ ምን እናት የኔ ነገር አልቆረጠም ተዳሽ ቢቆርጥ ደግሞ ሲጀምር ነው ያላቀሽ አታውቂኝ ምንድነው ስለምን ፍቅር ነው ምንም እኮ ቆይ ተፈጠረ የለም እኮ ቆይ ሽማግሌ ለምን አትልጊም ቤት እንድናስልግልኝ ወንድ አጥሯል መሰለኝ አልካለሁ ስሚ አንቺ ይኸውልሽ ሴትነትሽን አክብሪ አሁን ከማፍቀርሽ ጋር ምናምን አይደለም እኮ ቁም ነገሩ አንቺ አይደለሽም ማለት ነው ሜዜ ኸዲጃም ልከዋሉ ሽማግሌ እኮ በትልኪ ታሪክ እኮ ሆነ አይደለም ግን ለምሳሌ አሁን እኔ ገና ሳምንት ሞልቷል ባለፈው ከክራም ጋር ካወራን ሂዳይ ላኪ ሳምንት ሞላ 3 ወር ሞላ ሆነም ቀረም አይደለም አይ ጊዜ የሚፈታ ጉዳይ እኔ ሲጀመር ማግባት የምፈልገው እሷ ነው ታውቂያለሽ ካለ ባይሆን ደግሞ ልንገርሽ ባይሆን ደግሞ ማለት ነው መቼም ነው ማላገባው ምንም ያጣደፈ ነገር የለም ምን ያላረችውም ትልቅ ሰው አልኩ ማግባኝ አላልኩ ላላገባሽ ከዛ አለመጠመጥና ካንቺ ጋር ተፈቃቀርም ብዬ ተሸክሜ ሲዞር ነው ያለሽ አረዳድ አሪፍ አይመስለኝም አንተ ነህ ያንቺ ችግር የለም እኮ ያንቺ እንደው ነው ይሁን አንተም ቤት ነህ ነው ዲኒ አገናኘኝ አለችኝ ተገናኘን በቃ ማገናኘት እኮ ነው እኔ እኮ ምን አደረኩኝ ሳ አገናኘዋችሁ ሐሳቤን ልንገረው በአካል አይቼው አላውቅም አግኝቼው አላውቅም አለች እኔ ጓደኛዬ ነው ይሄንን ተባበርሽ ይችላል ስንት ቀን ነው ያወራሽ በጣም እንጨቀጨቀችኝ በእውነት ከዛ እኔ ደግሞ በቃ ደበረኝ ታውቃለህ እዚህ ጋር እየተጎዳሽ ምናምን የምትልክልኝ ቮይሶች ምናምን በቃ እያለቀሰሽ ምናምን ነው በእውነት የምትልከውና እኔ ደግሞ ይጨንቀኛል እንደዚህ አይነት ነገር ባክኔም እያለቀስኩ ነው ልክላለሁ ቀን አይ የምሬን ነው ቀላል ጀመረኝ ክራም ላይ ነው የመጣሁት እኮ በአካል አግኝና አውሪው በቃ ይሄን እኮ ነው እኔና እሱ ጫካ ለጫካ እንገናኝ ምን እንዳንሆን ነው እዚህ ቦታ ከሷ ጋር መመጣበት ነው እና እሷ መስለሽኝ መጣው ከዛ አንቻው ምንድነው የምፈልገው ሐሳብሽ ማውራት ነው ፍላጎትሽ ምንድነው በቃ ሐሳብሽ ነገርሽኛ ጨረስን በቃ አላህ ይጨምርልሽ ፍቅር ጥሩ ነገር ነው መስላት እኮ ነው